አምስት ለመቀነስ ነው የምንማረው። አምስት ለመቀነስ 10ን ቀንሶ 5 መደመር ነው። በጣም ቀላል ነው። አብራችሁ ከኔ ጋር ለመስራት ተለማመዱ። እነዚህን ጥያቄዎች አብረን እንሰራለን። የመጀመሪያው ጥያቄ 42 ሲቀነስ 15 ነው የሚለው። 42 ሲቀነስ 15 የ10 ቤት ላይ 10 የአንድ ቤት ላይ 5 እንቀንሳለን። 5 ለመቀነስ የለንም። 5 ኦልሬዲ ተቀንሳለች። ስለዚህ ሲቀነስ 10 ሲደመር 5 ነው የምናደርገው። ሲደመር 12 የ10 ቤት ላይ 10 አንድ ቤት ላይ 2 እንደምራለን። ሲቀነስ 36 ሲቀነስ 36 ስለዚህ መልሱ 3 ይሆናል ማለት ነው። 3 ቀጣዩ ጥያቄ 70 ሲቀነስ 15 70 ሲቀነስ 15 የ10 ቤት ላይ 10 አንድ ቤት ላይ 5 እንቀንሳለን። 5 ለመቀነስ ሲቀነስ 10 ሲደመር 5 ነው የምናደርገው። ሲደመር 34 ሲደመር 30 4 ሲደመር 34 ሲቀነስ 25 የ10 ቤት ላይ 20 የአንድ ቤት ላይ 5 እንቀንሳለን። ስለዚህ መልሱ 64 ይሆናል። 64 ቀጣዩ ጥያቄ 83 ሲቀነስ 25 83 ሲቀነስ 25 የ10 ቤት ላይ 20 የአንድ ቤት ላይ 5 እንቀንሳለን። 5 ለመቀነስ ሲቀነስ 10 ሲደመር 5 ነው የምናደርገው። ሲደመር 31 ሲደመር 31 ሲቀነስ 52 የ10 ቤት ላይ 50 የአንድ ቤት ላይ 2 እንቀንሳለን። ስለዚህ መልሱ 37 ይሆናል። 37 ቀጣዩ ጥያቄ 84 ሲቀነስ 55 84 ሲቀነስ 55 55 5 ለመቀነስ የለንም። ሲቀነስ 10 ሲደመር 5 ነው የምናደርገው። ሲቀነስ 13 የ10 ቤት ላይ 10 አንድ ቤት ላይ 3 እንቀንሳለን። ሲደመር 52 የ10 ቤት ላይ 50 የአንድ ቤት ላይ 2 እንደምራለን። ስለዚህ መልሱ 68 ይሆናል። 68 ቀጣዩ ጥያቄ 31 ሲቀነስ 15 የ10 ቤት ላይ 10 አንድ ቤት ላይ 5 እንቀንሳለን። 5 ለመቀነስ ሲቀነስ 10 ሲደመር 5 ነው የምናደርገው። ሲደመር 32 የ10 ቤት ላይ 30 የአንድ ቤት ላይ 2 እንደምራለን። ሲቀነስ 26 የ10 ቤት ላይ 20 የአንድ ቤት ላይ 6 እንቀንሳለን። ስለዚህ መልሱ 22 ይሆናል። 22 ቀጣዩ ጥያቄ 28 ሲደመር 54 54 4 ለመደመር ሲደመር 10 ሲቀነስ 6 ነው የምናደርገው። ሲቀነስ 15 የ10 ቤት ላይ 10 አንድ ቤት ላይ 5 እንቀንሳለን። 5 ለመቀነስ ሲቀነስ 10 ሲደመር 5 ነው የምናደርገው። ሲደመር 12 የ10 ቤት ላይ 10 አንድ ቤት ላይ 2 እንደምራለን። ስለዚህ መልሱ 79 ይሆናል። 79 ቀጣዩ ጥያቄ 438 ሲቀነስ 152 150 50 ለመቀነስ የለንም የ10 ቤት ላይ ሲቀነስ 100 ሲደመር 50 የአንድ ቤት ላይ 2 እንቀንሳለን። ሲደመር 513 513 ሲቀነስ 688 ሲቀነስ 688 ስለዚህ መልሱ 111 ይሆናል ማለት ነው። 111 ቀጣዩ ጥያቄ 610 ሲቀነስ 237 ሲደመር 237 ሲደመር 237 ሲቀነስ 156 ሲቀነስ 150 50 ለመቀነስ የለንም። ሲቀነስ 100 ሲደመር 50 የአንድ ቤት ላይ 6 እንቀንሳለን። ሲቀነስ 150 ሲቀነስ 150 ስለዚህ መልሱ 541 ይሆናል ማለት ነው። 541